ራሞት ነኮ በቃ አለቅ መንግስትም የለ ሊካበው ሊገሉን ሲሉ በቃ ተደብቀን ነው የመጣን እና መንግስት እንደሚያረግ ያርገን በቃ ምንም እንደሰው አልታየንም ቆሻሻ እንኳን የሚወርቅበት ቦታ ታይቶ ነው የሚወርቅ አይደለ እኛ ግን ተቆሻሻ በላይ ነው የጣሉ ተቆሻሻ በላይ ነው ያለን እንዴት ህዝቡ ነው መንግስት የለም እንዴ መንግስት የለም ወይ መጫቷ ወልዳተኝታ 10 ቀን ያልሆናትን ንጋጨዳ ሲሄድ ሰውየው ገብተው መሳረ ራሷ ላይ ተክለው ገለዋተዱ አራሷን 10 ቀን ያልሆናትን መጫት ደሞ ታረዱ ቄስላው የሚባሉ ታወጥ ይያለ ጥሙለው 16 ጽላት አስረከመናቸው ዳሎ ኪዳነ ምሕረት ተክለ ሃይማኖት ውስጥ 16 ጽላት እዘው ይሄን ጥያለ ደም ነው ያጥኑ ተቀምጠው ትናንት ታረዷቸው ሰብስበው በዳሪ በማሽላው ውስጥ 5 ልጆች ይዤ በማሽላው ውስጥ አድራለሁኝ በዚያም ወነግ ነው የሚያበራ ልጅቱ ጉንፋን ይዟት ለጋጣሚ ነገር ስትስል አንገቷን ይዤ ወደ መሬት ብያ ፈንኋት አፏን ለመለጥ ነፍስ ይለዋጣ እንዳትሞትብኝ ከነ አጼ ምኒልክና ከነ እምየጣሃይቱ እንዳልተወለን እነዚህ የሰሩ ሴራ እየተባል እነ ሽመልስ አብዲሳ ሲደበድቡና ሲያርዱን ሲገሉን ይኖራሉ ብልጽግና ስሙን ቀየረው እንጂ ጁንታ ለሞ ያለ አቶ አብይ አጠራቅሞ እንደመር ብሎ እንቀነስ የቀነስ ሞታል ያመጣ መች ተደመር ከብቶችን ከበረት አርሶ አደሮች ደግሞ ያረሱትን ሳያጭዱ ያጨዱትን ደግሞ ሳይከምሩ የከመሩትን ደግሞ ሳያበራዩ ያበራዩትንም ደግሞ ጎተራቸው ሳያስገቡ እናት ከጓዳ ታርዳለች አባት እርሻው ላይ ታርዷል ያን ሁሉ አልፈው እዚህ ቦታ ላይ መጥተዋል ሰላም ጤና ይስጥልን ክቡራትና ክቡራን የግሽ ሚዲያ ተከታታዮች እነሆ አሁን የምንገኘው ከተለያዩ ቦታዎች ከወለጋና ከቤንሻንጉል ጉሙዝ ተፈናቅለው የመጡትን ልናናገር መተናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሙሉ ምስጋናው ባላለውኝ በቃ ባለቤቴ አዝመራ ላይ ሲሄድ ከመንገድ ላይ አርደው ጥለውታል ሞተሩንም ወሰዱት ብሩንም ያለውን በኪሱ ያለውን ብር ዘረፉት በቃ ቡኩንም እዛው እንደያዘው ሙቶ አላገኘውም ብርም አላገኘው ምንም አላገኘውኝ በቃ አሁን የሞተሱ ነሐሴ 5 ቀን ነው የመጣን ደግሞ እኛ በ5 ቀን ወጣን እንደዛ በግራችን ደግድቀን ወጣና ራሱኛ አዝጌችን ሞሳደሽ አዝጌ ነው ወጣንም እንደዛ ሆነን በአዲስ አበባ ዙረን ተንከላይተን ምን ብለን እነሱ ለራሱ ሊከቡን ሲሉ ወነጎች ማለት ነው ሊከበው ሊገሉን ሲሉ በቃ ተደብቀን ነው የመጣን እና መንግስት እንደሚያረግ ያርገን በቃ ይወቀን ይሄ ሙላ ህዝብ ይርዳን በቃ ምን እንብላ ምን እንጠጣ ለኡመጫት ተወደቀ ሰኞ ዕለት የወጣነን በቃ ሰኞ ዕለት ወጣን እንደተኛን ነው በቃ እስከ ዛሬ ድረስ ሰነበትን አሁን ለራሱ ምንም ተስፋ አላገኘን መንግስቱ ይቀበለን ምንድነው ወይም አማራ አይደለም ብሎ ይካደንና እንትን ይበለን የአማራ ለአማራ እንዴት ይጨካከናል በቃ ተስፋ ይስጠን ተንከላችን ምን እናርግ ብሬንም በቃ ባንክ ቤት ያለችቱን ብር ባስፈትሽ በቃ እኔን ሴት አድርገው ነው መሰል እምቢ አሉኝ ስለዚህ በቃ መንግስት ይወቅልኝ በቃ ምንላችሁ ምንድነው የባንክ ቤቱ ነው በዛው የባንክ ቤቱ እዛ ስትሄጂ ምንድነው የሚሉሽ እነሱማ አልተላከልንም ተጉትን እዚያ ፍርድ ቤት እጅ አስፈርጅ አልተላከልንም ምን እናርግሽኝ አልተላከልንም ተጉትን አንሰጥሽም በቃ ብለው ታስገባበት አካል ሄደሻው ጩዛ ተጉትን ይያሉኝ እኔ እንዴት ሆኜ ሄዳለሁ ይሄ ሙላ ህዝብ እንደዚህ ነው ተፈናቅሎ መጣል እኔም ራሴንም ይሆቴን ያወጣሁትኝ እንትን ብዬ ነው አሁን ምበላም ጠጣውኝ አጣውኝ በቃ ምን ላርግ አርዱ በቃ ወይም ልጅቱን ተረከውኝ በቃ እኔ ሰርቼ በላለሁ እሺ የቱ ጋር ያደራችሁ ዛሬማ እዚሁ ነው ያደረ መሬት ላይ እዚሁ መሬት ላይ ማለት ነው መጥቶ ያያችሁ አካል አለ የለም አላየን አሁን ምንም መፍትሄ ተገኝቶ ነው ሰው የተበተነው ምንም መፍትሄ አልተገኘም ሰው ተዛሬ ሲንቆሃለል ሰንብቶ ተስፋጣ በቃ አሁን ዝም ብሎ ግራ ገብቶት አሁን ለራሱ አለ የኛ አለን በቃ ግራ የገባው ሰው ወይም ትናንሽ የመሬት ቢሆንም እኮ ግድ ወደ ሀገራችሁ ግቡ ለማለት አሁንም ለማሳረር ነው ለምንድነው በቃ እዚ ያስፈረን በቃ ከዛ እኔ ደም በ20 ቀኔ ነው በወለድኩ በ20 ቀኔ ነው ከዛ እኔ
በቃ እኔ በርሬ መጣውን በቃ ምን በላ ምን ጠጣው የለም። ይሄ እዚህማ ምኑን በልተን ምኑን ጠጥተን የሰው ልጅ እንዴት ካልበላ ካልጠጣ ያሙላ ምርት 1000 2000 የሚያምርት ገበሬ እንዴት ሆኖ ይኖር? አሁን በስራ የለመደ ሰው ራሞትን እኮ በቃ አለቅ። መንግስትም የለ ይረከበን፣ በቃ መንግስት ይረከበን ይወቅ። ምንም እንደ ሰው አልታየንም። ቆሻሻ እንኳን የሚወርቅበት ቦታ ታይቶ ነው የሚወርቅ አይደለ? እኛ ግን ተቆሻሻ ብለን ነው የጣሩ። ተቆሻሻ በላይ ነን ያለን። እንዴት ህዝቡ ነው? መንግስት የለም እንዴ? መንግስት የለም ወይ? መንግስት ከሌለ ደግሞ ወይንም ጎዳና ተዳዳሪ ሆኖ ወይንም መኪና እንድዱብን ከዚሁ ስቃይ አይቻልም። እኔ ለ6 ወር ቤት ክራይ ያለብኝ ግን አባረው ዛሬ 2 ሳምንቴ ነው። ከጠበለኞች ጋር ነበረ ማንኩሳ ወድቄዋ ነበረ። አሁን ዛሬ መፍትሄ አለ ሲባል ይኸው 2 ሳምንቴ ነው። መፍትሄ በማላገኘው ነገር ምሳቃይ ምን ነው? ከዚህ ሁሉ ጉምዞች አርደውን እንደሞቱስ ጓደኞቻችን ሙተን ቢሆን ብዬ ነው በቃ እኔ የምወስነው። እንደኔ እንደራሴ እንደሌላው ደግሞ አላውቅም። እኔ እንደራሴ ከበድገን ያለን በቃ ሞታችንን ራቁታችንን ይዩልን። በቃ መንግስት ካለ ይየን በቃ መንግስት ከሌለ ደግሞ እናንተ ታውቃላችሁ። በቃ ያለ በሀብት በውጭ ያለ ሀብታም ላይ ይርዳን፣ ለመጫቶች ለተቸገረ ድሃ ይርዳን። በቃ መንግስት ካለ፣ መንግስት ከሌለ ደግሞ መኪና እንዳብን ባለ ሀብት ከዚህም በኋላ አበቃለሁ። ለመንግስት የምታስተላልፊ መልእክት ካለ? ለመንግስትማ ይርዳን። ወገናችን ከርቧል፣ ተጠምተናል። በቃ ለመንግስት ምን ጮኸው ይሄ ነው በቃ ምጮኸው። ተርበናል፣ ተጠምተናል። የምን ለብሰው የምንጠጣው የመጠለያ የለት በቃ ማረፊያ ቦታ እንኳን ለለት በአንድ እግራችን ቆመናል። በሁለት እግራችን የምንቆምበት ይስጠን። የምንወድቅበት አጓራ ላይ ነው አይደለም ወድቀን ዛሬ ምን ወድቅበት እዚህ ላይ 2 ሳምንታችን ዛሬ የሚያደርነው እዚህ ላይ ነው። ሁለት ሰላም ሳምንት እንደዚህ ባለው ላይ ነው ወድቀን የቆየን። በቃ እንደዚህ ሆነን ያለ ነው። ይሄን መንግስት ደግሞ የምናስተላልፈው በቃ የለት ጉርስ የምንበላው የምንጠጣው የለት የቀደም ውሃ እንኳን ጠን ያለ ነው። በቃ የምንለብሰው የልጆቻችን ከፈል ምንም እናደርገው የለንም። ይሄን ነው የምናስተላልፈው የመንግስት የነበርነ ክልል 6 ፋፋቴ ቀበሌ ፋፋቴ ሶጊ ወረዳ ነበርነ እና ያዘመርነው አዝሪት የዘራነው አዝሪት አልሰበሰብነውም። ያው ወንድሞቻችን እየታረዱ 2 ወንድማማቾች ሲወጡ ይታያይናለም አባው ሽታን ባሉ ሲታረዱብን አሁን እሱ እንኳን አሁን ነው ወፍጮ ሲገፈጫፋችን ላይ ሲያደርግልኝ ነበር። ህዝቤን ደግሞ እስቲ እንዴት አደርጋለሁ በሚል እሱ ደግሞ ተመልሶ ሲሄድ እዚህ ጉትን ዙሪያ ደግሞ ደፉት እሱ ቀረ። ይሄኛው ደግሞ ተወንድሞች ተለይቶ ቀረብን። የዛን ሰዓት ተስፋ ቆረጥን። ነሐሴ 9 ቀን መጣን። ምሽቱ እንዳልሆነ ሲያደርጓት ቆዩ። እኛም ደግሞ ህይወታችን እንትን ስንል መጣን። እኔም ነፍሰ ጡር ነበር ከዚህ ላይ መስከረም ነው በወርድ መጥቼ ወለድኩኝ። ይው ህዝብ አነሳኝ እና ይው አሁንም ቤት ክራይ ምን ከፍለው የለንም። የተፈናቃይ መጣብን እህሉ መጣ ያስወደደው እነሱ ናቸው በማለት ይው ዝም ብለን ስንሰቃይ ቆየን። አሁን በቃ ህዝቡ ያለችቱንም ሲበላ ቆየ። የሌለውም ታለው እንትን ያለ ስል ያረሰውም ይመጣልና ሲል አሁን የተዘራ ዝርት እንዳፈር ሆነ። ሰው እንደ ቆሻሻ ሜዳ ላይ ውሻና ቅጠል እንኳን ሳይጫንበት ቀረ። በዚህ ምክንያት ተስፋ ቆርጠን ሳን ቆይተናል። ባለንበት የያዝናትን 5 10 ምዘን እየከፈልን ቆየና አሁን ግን ምን ከፍል የለንም። መጨረሻ ላይ ተስፋ ቆረጥን። አሁን ህዝቡ ሆም ነው መጣ እዛ ዞን ላይ ሆነ ሰላም ቆየን። ውሃም የለም ምንም የለም። ልጆቻችን እየታመሙ አሁን ሳታማ ቤተናንተና ሞተሽ እየነበር ግን ዛሬ ደግሞ ተሽሏት አደረች። በቃ እግሬስ ተሚላ ተጓዝን ተማንኩሳ ወደዛ ኮሰበር አስቀደሙ ስተትልል ሆነ ሰላም ማለት ነው። ሆነ ሰላም ተነስታችሁ በእግራችሁ ነው የመጣው? በእግራችን ነው መጫቶች ራሱ የመጣ ነው። ልጅ ዘናዝለን እኔ ራስ እዚህ ላይ ግሪያውን ፈንድቷል። እኔ ፀሐይ አለሙ እባላለሁኝ። ወረማያ ላይ ተቀምጬ ስቆይ ባለቤቴ ሞቶ የ2 አመት ሆኖታል። 5 ልጆች አሉኝ። መስከረም 21 ቀን የማርያም ወነግ ገባ ይሏሉ። ወነግ ገብቶና እንዴት ነው ብየስል በገንዘብ ስጡኝና ልጆቻችሁን የወሰድናቸውን መልስ ብለዋል ይላሉ ሲሉ ሰነበቱና በኋላው መጫቷ ወልዳ ተኝታ 10 ቀን ያልሆናትን ንጋጨዳ ሲሄድ ሰውየው ገብተው መሳረ ራሷ ላይ ተክለው ገለዋት ሄዱ። አራሷን 10 ቀን ያልሆናትን መጫት በዚህ መሀልማ ቤት እንዴት ሆነ እንነራለን ብለን በዳሪ በማሽላው ውስጥ 5 ልጆች ይዤ በማሽላው ውስጥ ጠራለሁኝ። በዚያም ወነግ ነው የሚያበራ። ልጅቱ ጉንፋን ይዟት ለጋጣሚ ነገር ስትስል አንገቷን ይዤ ወደ መሬት ብያ አፈንኋት። አፏን ለመለጥ ነፍስ ይለወጣ እንዳትሞትብኝ። ከዚያም የምናረገው መላው ጠፋን። ላይ ወጣን። ከተማ አካባቢ ህግ እናገኛለን ብለን ወጣን።
ስንወጣ ልጆችን ስንልካቸው ውሃ ከለከሉን። ውሃ የከተማው ህዝብ ወይ ደግሞ ኦሮሚያ ላይ ውሃ ከለከሉን። ምን ጠጣው አጣን ምን አረጋው አጣን። አንድ ወር ውስጥ ዳሪተኛነ ተዳሪ ምን አረጋው መላው ሲጠፋን መጣነ። አገር ቀሚስ ነው እንዴት እናረጋለን? ንግባ ሀገራችን ህይወታችን ተሚጠፋ ብለን የታረዱብን እንኳን ሌላ መከላከያ መጣላችሁ ተረጋጉ አዝመራ ሰብስቡ ብለው አስገብተው የመጡት መከላከያ አዝሮ እንደገና ምን መሳሪያ ያለበት ቤታችሁ አማራ ገናም ጉዳለብሽ አማራ ከኛ ሀገር አትቀመጭም ተኛ ቦታ አትቀመጭም ጉዳለብሽ ገና እያሉ ያንገረገሩ አዝመራ ሊያሰበስቡ የመጡት መከላከያንን ብለው የመጡት እንደገና መሳሪያ ሄት ነው ማን ቤት ነው ያለ እያሉ ዘረፋ ገቡ። ህግ መጥቶልናል ብለን ቤት እንደተኛን እንደገና ታፍነን አደርን። ከዚያም መሞትም ወጣነ የዚያ ለታቀነ ተዚያ ወደዚህ ዳሪ ሰነበትን። በሜዳው እየወደቅነ ምንም የለ ልብ አይቆርጥምና ደሞ ሄደን ከፍተን እንገባለን ሲጠባ ምሽት ራት የሚበላውን ልጅና ሰው አናውቀውም። ያበሰልነውን እህል መልሰን ትተን መጡ ሲባል መሮጥ ነው። አንድ ቀን ማሽላ አውድማ ላይ ተቀምጠን 11 ሰው ከበው በከበባ ሸኔ ወነግ ገባ ብሎ ራሱ ወረሞ ልጆቻቸው የወረሞ ጨሮ እያሉ አብረው እየተባበሩ አንድ ላይ ገብተው ማንነ የሚከቡ የአማራን ህዝብ አማራዎችን ብቻ ነው የሚጨፈጭፉ። ምናረገው ጠፋን መላው ጠፋን ወጣነ። ስንወጣም ተከተማው ላይ ውሃም መጣን። ሰውም እንደውሻ እንደወሬ እንደሚባላየን ሀገር ቀሚስ ነው ህይወታችን ነው ብለን መጣን። ስንመጣ እዚህ የተወሰነ ለለትራት አዝመራችን ቀረ፣ ቤታችን ቀረ፣ ንብረታችን ቀረ። 2 ክፍል የሌለው 1 ክፍል የሌለው መኖሪያ ቤት የሌለው የለም ነበር። የሰራነው ያፈራነው ለነሱ ነው የቀረ። እኛ ምንም ይዘነው የመጣን የለንም። እዚህም መጣን የክራይ ቤት ስጡን ብለን ስንገባ ለለቱን ያቺ ገንዘብ መስላቸው አስገቡን። እዚህም የኛ ዘመዶች ዛሬ ወር ሳይሞላው ቅድሚያ ነው የምትከፍይ ይላሉ። እንደው ቅድሚያ ሳልቀመጥበት ቅድሚያ ነው የምትከፍይ ይላሉ። የቀን ስራ ሰርቼ ወይኛን ያለው ልጆች አሰርቼ የቀን ስራ ከፍላለሁ። ታጣሁኛ አስወጥቶ በጓሮ ደሪና የሚለኝ ወይ ተዘመድሽ ተጠግነ የሚለኝ ዛሬ እንግዲህ እስቲ እንዴት ነው የምንሆነን የምንቀመጠው? እኛው በእኛ ተዛዝነው ወገን ብለን ስንጠጋት አልተጠጋን ታልታየልን ጉዳታችንና በደላችን ታልታየ እዛ ወረማያ ላይ ህዝባችን አይደላችሁም እያሉ እየጨፈጨፉ እየደበደቡ እየገደሉ አስወጡ። የ10 ቀን ያልሆነ ታራስ በምስታር ተመታ። ታውድማ ላይ የለፋበትን ሲሰበስብ በካራና በጩቤ ተወግቶ እሳት ለበለቧቸው። ትንሽ የለተራት እናመጣለን ብለው ቢሄዱ እናትና ልጁን የ18 አመት ልጅ ይዛ በካራ ወቅተው ቤቱን አቃጥለው እዛ ላይ ያደረጓቸው። ቀበሯቸው ተባልንና እንዴት አርገን ተዋቸው ልንቀብር ሄድን። ቀብረን ስንመጣ ደሞ በእኛው ጓሮ ሰፍረው አገኘናቸው። እንደዚህ የሆነ የመከራ እንጀራ ተመስከረም ይዘን እስተተሳስ ድሮስ በዳሪ ቆየነ። ዛሬም ተመልሰን ወደዚህ መጣን። ምናረገው መላዋጣን እዚህ መጣን። የተመለከተን የለም። ዝም ብለን ነው የምንጓለለው። የቀን ስራ እየሰራን ያችን ክራይ እየከፈልን እናራለን። ዛሬ ህግ አለ ብለን ነው የምንጓለለው። ተቀበለን ሀገራችን ላይ ሲሆን የእርሻ መሬት ባይገኝ እስቲ መቀመጫ ይቅጣችን መቀመጫ እንደነሱ ያችን የሚያከራዩአትን ታህል እስቲ አንገት ማስገቢያ የሚሰጠን ህግ ነው የምንፈልግ። ህግ ይቀበለን፣ መቆሚያ መቀመጫ ይስጠን፣ እርሻውም እንጀራውም ይቅርብን። እንደነሱ የሚያከራዩአትን ታህል መቀመጫ ያንገታችን ማስገቢያ ነው የምንፈልገው። ሁሉም እስቲ ይቅር እለት እንዲ እዳሪ ላይ እንደው አውሬ እንኳን ዛሬ ጊዜ እስከዚህ አይደለም ቀን ወጦለታል። እንኳን የሰው ልጅ እንዴት የሰው ልጅ እዳሪ ያደረ እዳሪ ነው ያለነው። ስንት ቀናችሁ? እኔ አሁን ተሰኞ ለስተዛሬ እዚሁ ነው ፍኖተ ሰላም ሰነበትኩኝ። ዛሬ 7 ቀናችን ነው ፍኖተ ሰላም ስንሰነብት። ውሃም አላገኘን ምንም አላገኘነው። እንዲያውም ይሄ ህዝብ ይከላ ምኑ መጦ ነው የተደፋብን ከቦታችን ላይ ሊጨፈጭፈን ነው ሊዘርፈን ነው እያለ ነው የሚለንም እያለ የአማራ መንግስት ከነ አጼ ምኒልክና ከነ እምዬ ጣይቱ እንዳልተወለን እነዚህ የሰሩት ሴራ እየተባለ እነ ሽመልስ አብዲሳ ሲደበድቡና ሲያርዱን ሲገሉን ይኖራሉ። ሲቀጥል በዚህ ከቡሬ ወለጋ ያለ መንገድ በፌደራል የሚታወቅ መንገድ እስካሁን ዝግ ነው። የተዘጋበት ምክንያት ምንድነው ብለን ስንጠይቃቸው እኛም እናንተ ግራው ገብቶናል ነው የሚሉት። በየወረዳ ላይ ባለ ቦታ ላይ ስንጠይቃቸው መፍትሄ የሚሰጣችሁ ክልል ነው ይላሉ።
መጨረሻ ላይ ከረሃብ ጦር ይሻላል በማለት ህዝቡ እግሩ እስቲላጥ እየተቸገረ እየተጨነቀ 230 ኪሎ ሜትር እስከ ባህር ዳር ድረስ እንጓዛለን። ከምዕራብ ጎጃም ከፍኖተ ሰላም ተነስተን ባህር ዳር 230 ኪሎ ሜትር ተጉዘን መንግስት ካለ ይስማን መንግስት ከሌለ ይረሽነን ብሎ ቀጥታ ህብረተሰቡ ተነስቶ ደካማ በመርኳዝ እርጉዝ ሆዷን ጨብጣ በመጓዝ ላይ ስንሄድ ከመካከል ላይ መንገድ ላይ ሆነው ምን አደረጉን? የምንጠቀመውና የምንበላው የምንጠጣው እህል ውሃ ለነሱ ሳይጨንቃቸው እንደውም አድባበንት በየቦታው ላይ አዘጋጅተው እኛ እንድንበተን እኛ ዱር ገደል እንዲበላን እኛ አድራሻችን እንዲጠፋ ማንነታችን ያለንበትን የምታዩት ቦታ ናት። እዛሽ ቦታ ላይ ሰፍረን እያለን የአካባቢው ህዝብ ቁራሽ እንጀራ የነፍስ መመጾቻና የነፍስ ማቋቋሚያ ሰጥቶናል። ከዚህ ውጭ ምንም ያገኘነው መፍትሄ እንደሌለ ግልጽ ነው። ምንም መፍትሄ የለንም። መፍትሄ ይሰጠን ነው ትልቁ ነገር። መፍትሄ ይሰጠን። መንግስት ቀጥታ በሚዲያ ተገልጾ ታይቶ ቀጥታውን መንግስት የሚሰጠንን ይስጠን። ይህ ተፈናቃይ ማለት ጁንታው ኢትዮጵያን ለማጥፋት በተነሳ ሰዓት በምሬትና በንዴት ሂዶ ሰልጥኖ ተዋግቶ ጋሸና ድንበር ጥሶ ገብቶ ቀጥታ ምሽግ የሰበረ ተፈናቃይ ነው። ግን ምንድነው ያሉን? ለምን ልብሱን እንኳን ለበሳችሁት ብለው ነው ትናንትና አንገራግረው ወንድማችንን አስረውት የነበረ። ይታሰራል ከናንተ? አዎ ታስሮ አመልክተን ነው በግድ ያስፈታ ነው። የምትፈቱ ከሆነ ፍቱት፣ የማትፈቱ ከሆነ አንለቀውም ብለን። ምክንያታቸው ምንድነው? ምክንያታቸው ልብሱን ለምን ለበስከው ነው። መጀመሪያ ላይ በጨነቃቸው ሰዓት የነሱ ወንበር ይነካል በማለት እኛን እንደሰው ባለማየት ኑና ለሀገር ቁም ሲል የህዝብ ርቦት ጠምቶት ጋሸና ድንበር የእርሳስና የቦምብ ኃይል በላው ላይ እየፈነዳ ምሽግ ደርምሶ ያመጣውን ልብስ አውልቅ ብለው ሲያሰቃዩብን አድረዋል። በትናንትናው ዕለት ይሄም እንዲታይልን ይገባል። መንግስት ካለ እውነት የአማራ ክልል ወንበር ካለው በእርግጠኝነት እንደ አማራ ክልል ከሆነ መፍትሄ ፍትህ ተሰጥቶን የምንኖርበት መጠለያ ይሰጠን ነው። ወፍ እንኳን መጠለያ አላት፣ የኛ ግን መጠለያ የለንም። እና የመጣበት ስሜ አቶ ብርሃን ዘለቀ እባላለሁ። ትውልድ ሀገሬ ስር ደጋዳሞት ነው። አሁን በወለጋ ግን 27 አመት ነው የተቀመጥኩኝ። አንገርጉት የሚባል ቦታ መንደር 6 ቀበሌ ነው የምኖረው። በ27 አመት እዚያ ስኖር ጎረቤት ሀገሮች ጉምዝና ኦሮሞ መሃል ነው የምኖረው። በአንድ ላይ ተስማምተን ተፈቃቅረን ችግራችን ማን እየተወጣን ባለንበት ሰዓት ለማ መገርሳ የሚባል ባለስልጣን ወጥቶ ተውኬ ወረዚያ አገር እንጂ ሰው የለኝም፣ ምቱት፣ መንጥሩት፣ አጥፉት፣ አማራን ያለበት በአጠቃላይ ነፍጠኛ አማራ መጥቶ ነው ይሄን የወሮቱ በሚል አዋጅ አወጀ። አውጆ ሲቀመጥ ኋላ ተበላይ እነዚህ ሰዎች መልካቸውን ቀየሩና ጉምዝና ኦሮሞ የሚባል በ2011 ተኩስ ጀመሩ፣ ግዳይ ጀመሩ፣ መምታት ጀመሩ። በኦሮሚያ ያለ አማራ ወረ ጉምዝ ሆነ፣ በጉምዝ ያለ አማራ ወረዚህ ሆኖ እነሱ ሲታቆሱ በዚያ መካከል እነሱ ተጋጩብን። የኛ የዛን ጊዜ መሳሪያ አጠቃላይ በሙሉ ተግበስሶ ታማራም ተጉምዝም ያለው ሆደ ሲሄድ ጀሌ በመንሆንበት ሰዓት ተመለሱና መልካቸውን ቀይረው በ2013 እኛ ላይ ዘመቱ። ወሮሞ ነው የሚያዘምተው ያን ነው የሚያደርገው እነሽ መልስ አብዲሳ ናቸው ይንላ የጀመሩት። እንደዚያ ሲሆን ባርቁምቢ ላይ የተደረገውን ግፍና በደል ተናግሬ አልጨርሰውም። ምንድን ነው የተደረገው ድርጊት? የሰሩንም ስራ አብልተን አምርተን ሰጠን እንኖርበት 50 ቤተ ክርስቲያን ካህን መንገድ ላይ ወርደው ጥይት ተከልክሏቸው መሳሪያ ተከልክሏቸው በካራ ታርደው ጨሳስተራይ ደስታ ድንግሉ የመጀመሪያቱን ገብቶ 30 አመት የተቀመጠበት ቤተ ክርስቲያን ተክሎ ያን ሁሉ ያቋቋመው ሰውዬ አወርደው ጁንታ ነው እያሉ አረዱት ድንግሉን። በተመሳሳይ ቀጥሎ ጓደኛውን ቄስ ጌታነህ አባታቸውን አላውቅም አብረን ነው የምንኖር እሳቸውን ጨምረው ገደሉ። ከዚያ በሚቀጥል አበጀጥ በሚባል ጀግና አረዱ። ቀኝ ብላችን ባል ጀግና አረዱ። ተስማማቸው። ከዚያ በላይ እኛ ነፍስ አውጭናል። ቤታችን ንብረታችን ቤተክርስቲያናችን ሀብታችን ጨርሰው አውድመው ሲጨርሱ መጃ ስናጣ ጉምዞ የነፍሳችን አወጡና አዝሮ ሲሰዱን አሁን ደግሞ በይሰው ምናረጉ ደግሞ ጉምዝ መልካቸውን ቀየሩና ደግሞ 16 ሰው ተናስ ደግሞ አረዱ። ደግሞ ታረዱ። ቄስ ጽላው የሚባሉ ታወጥ እያለ ጥሙለው 16 ጽላት አስረከመናቸው። ዳሎ ኪዳነ ምሕረት ተክለ ሃይማኖት ውስጥ 16 ጽላት እዘው ይህን ጥያለ ደግሞ እያጠኑ ተቀምጠው ትናንት ታረዷቸው ሰብስበው። በኦሮሞ ላይ የሚደረገው ሲግር እነዚያ እንኳን ያዋጡን ሰዎች
መልካቸውን ቀይረው ተወረማ ጋር ተስማምተው ጁንታው ገብቶ በዚህ ቢጠቃ በዚያ ዙር ሆዶ ምን ታረጉ ቀይ ነው ያስቀመጣቸው በሏቸው ብሎ ሄዶ የትግሬ ተወላጅ ተመንደር 5 እና ተመንደር 6 ወጣው ሆደው አሳረዷቸው ትናንትና እንዲያልግፍና በደደርጋል አሁን እኛ መንገድ ቢከፈት ብንሄድ ይባላል እንጂ ያታለናል ያማራ ክልል እንጂ ሊያሳረደን የቀረሮች እንጂ ተስፋ ሊሰጠን አይደለም ጥቅለው ተቀደም በቤኒሻንጉል መልሶ ሰዷል ያስገደላቸው ያሳረዳቸው የኛስ የመጀመሪያችን ነው ገና እንዴት ቤኒሻንጉል ላይ ወስዶ አይደለም ወይ ጉሰድና አግባ ብሎ በሽመል በእንተኔ በዚያ ባያረጋል ጊዜ ወስደው ወዲያው ላይ አርዶ ይሰደዳቸው አሁንም ቢሆን እዚያ ብልጥግና ሄደዋል እዚያ ሰሰባ ሄደዋል እዚህ ሄደዋል ይባላል ብልጥግና ስሙን ቀየረው እንጂ ጁንታ አለም ወይ ያለ አቶ አብይ አጠራቅሞ እንደመር ብሎ እንቀነስ የቀነስ ሞታል ያመጣ መች ተደመር ሰብስቦ የሱን ሰዎች አመጣ ዛሬ ሲነሱ ያዙት መሳሪያ ያዘዋል ያማራ ክልል ባለስልጣን ያን የሆነ ግን መሳሪያ ያዘዋል ቀድሞ የሚገባ እነሱ ዘንድ መሳሪያው ሁሉም የሚገባ እነሱ ዘንዳ እና በአጠቃላይ ብልጥግና አይደለም ያለ ጁንታ ነው ያለ አገርት የሚወጣበት በተለይ እንኳን ተከትሎ መጥቶ ሆነ ሰላም ላይ ዛሬ ያለ የቅማት ትውልድ የኦሮሞ ትውልድ የጁንታው ትውልድ ነው አለሙና ሰላም እንጀራ እንዳሰጧቸው ጠላ እንዳሰጧቸው ውሃ እንዳሰጧቸው ዋጋ ጨምሩ ሲማረሩ እንዲሄዱ አዋጣው እንኳን አንድ ባለሀብት 80 ሺህ ብር አውጥቶ እስኪ የዚህ መጫስ እንጀራ ገቸልስ ትቢል እንዳታቀም ሰረፍ ታለመርከው አይቻልም የተፈናቃይ እየመጣ የተሰዳጅ እየመጣ መጥኛነ የኛ ልጆች አደኛ ወንድሞች እዚያ ሰጣ ላይ ተቀመጠው አሁን ባለፈው ተስሜነ ነበር የደመጫ ልጅ ነው የኔ ጓደኛ ነው ሲማርኛ እንዳለመጣደሉ ነው ይበርሃርኩ ሰምሮ ቆየኝ በጋርድ በመከላከያ በልዩ ኃይል እየተጠበቀ በየከተከተ ስንዴ አታገኙም ወዲያ ክላ ተንሳፋፊ ነህ ተወረም የመጣ ሰው ተንሳፋፊ ነው ችግራችን ወደ ደቡብ ነው ወደ ሰሜን ነው ያለ እንጂ በዚህ ኩል የለም ይያለ ከሰው ሳይቆጥር ሲያባረን ቆየ ደሞ ተሾመ ያ ወንበር አልተለቀለቀምና በ15 እንትን መርፌ መስጫ በሊትርክ መውጃ ወንበር ላይ አድርገው ይወጓቸዋል ሲገቡ ገና ሲወጉ ወደኛ መልካችን ይገልብጣሉ ስለዚህ ያማራ በተለይ የምዕራብ ጎጃም ሰው ተፈናቃይ ሰው የለውም ምንድነው ነው የታየን ወረሞ መስለን ታየን ምንድነው ቤኒሻንጉል ጉሙዝ መስለን ታየናቸው አማራ ጋር አልተወልደንም ታማራ እንዳልተወልደን አደረጉን ተወልደን እንዳላደግን አደረጉን እና አሁንኛ የመዘላቂው መፍት የምንፈልገው ሚሰማን ካለ የኢትዮጵያ መንግስት አላት የኢትዮጵያ እግዚአብሔር ሀገር እግዚአብሔር ናት እግዚአብሔር ብቻ ለእግዚአብሔር እንጂ እንንገረው እንጂ ሰው የለም ተጃግርየ ተናጤ ምን ልግርየ የለም ታድዋው ዘመቻ ጊዜ ወዲህ ያለው ሌባ ነው አሁንም የሚያስፈጀው በሰሜኑም እየተገዛ እየሰረቀ ብር እየተቀበለ እየተደለለ የመከላከያ ኃላፊ ይደለላል የልዩ ኃይሉ ማለፊያ ይደለላል አሁን ዛሬ የሚመጣው ሙዚ ይደለላል ሁሉ ተደላይ ነው በብር የሚገዛ ስለሆነ ኃላፊ የለውም ለእግዚአብሔር እንንገረው እናንተ መጣችሁ ስለቀረጣችሁ ብቻ ነው እናሰላችሁ እንጂ አሁን መዘላቂ መፍትሄ ሰጠው ተተባለ ወረሚያ ሄደን ጉምዝ ደንተ እንግዲህ ደም ተቃፍተን የዚህ ክልል ሰው አይረባም ይሁን ከተባለ የኢትዮጵያ መንግስት አላት ያማራ ሰው ታለው አገር እግዚአብሔር ናት ይሁን ከተባለ ለክልሉ ጥቅም እንሰጠዋለን ሰው አገርና እናለማም አልሙ ካለን እዚህ ያለ መሬት ታው ይዞን እዞ እስከዚህ ድረስ በመተማ በዚህ ቋራ ውስጥ አለ በዚህ ቦታ አለ ይሄን ሰው ወስዶ አስፍሮ ለራሱ ምን ጠቅማለን ልማትና አልማ ጊዜው ውድነት መጥቷል እኛም ማንራባ አንጠማ ለክልሉ ምን እንጥቀመው ለሀገርም እንጥቀመው ለዘመን እንጥቀመው እኛ ተቸገር ህትንረስ እኛ ያ ሀብት ሳለን ሳለኩ ወንድሞቻችን እህቶቻችን እናቶቻችን አባታችን እየመጡ ቆርቆሮ ያልሰራለት መጓዣ ያልሰጠው ልብስ ያላለበሰው እህል ጭኑ ያላመጣለት እኮ በረኛ የለም እኔ የምናገረው በጣም አሳዛኝ ነገር ትልቁና ትልቁ ነገር እኔ እዚህ የመጣው ህዝብ ዝም ብሎ ቢላቀስም ቢሞትም ቢቃበርም ዘመድ ከዘመድ አለ ዋናው አሳዛኝ ነገር የምታዩት እናትና ልጅ ተለያይቶ አባትና ልጅ ተለያይቶ እኔም እዛ ነው የምኖረው ግን ቀደም ብዬ በመፍራት ልጆችን ይወጥቻለሁ ግን በአካባቢ ያሉ ልጆች ስታቸው አሁን እናትና አባት እዚያ ቀርቶባቸው 3 ልጆች 2 ልጆች ተልከው ፈቃድ ያጣው ውሃ እንኳን ተከልክለው እና ስለሆነ ዘላቂ መፍትሄ የሚሰጠን የኢትዮጵያ መንግስት የሚሰማን ከሆነ እክልላችን ላይ ያስፈረን ነው ከዚህ ውጭኛ ተመርሰን አንነድም ጥምነር ከሆነ እናልቃለን እንጂ ተመርሰን ስለማንመጣ እጃችን ማናነሳው ግራችን ማናነሳው አሁን በአስቸኳይ የሚሆነው ይገባው ግን የኦሮሚያ መንገድ ተከፍቶልን እዚያ ቀርቶ እንደሞቻችን እየቀሩት ይምጡ ትናንትና ቤኒሻንጉል ላይ ታርደዋል ደሞ ዛሬ ክራሞ ይታረዳል እየታረዱ ነው ያሉ እየታገሉ መውጣትና ሞትና ለሞታ ስላሉ የኢትዮጵያ መንግስት አለ የክልሉ መንግስት አለ እኒን ሰው መንገድ ከቤኒሻንጉልና ከወለጋ ተፈናቅሎ የመጡ እናቶችና ህፃናት ይሄንን ይመስሉ ነበር ሌሎችም አሉ ድጋፍ ማድረግ መፈልጉ ደግሞ እታች ባለው ስልካችን ደውሉ ጠይቋቸው አብራችሁን ስለነበራችሁ ከልብ እናመሰግናለን እናሸንፋለን ሰላማችሁ ይብዛ